ገጥ የግድ እሱ ቤት መግባት አለበት። አዎ ይግባ። ምን ችግር አለ? እንድታምኑ ምን ችግር አለ? እናንተ እንድታምኑ ነው የማይሆን ነገር ደብሮ ማረጋው። ና ግባ ና። የትኛው ክፍል ነው? እግዚአብሔርን አሁን እኔ እናንተ እየተነጋገርን እየተግባባ ምናምን ከዛ ደግሞ ማይሆን ሐሳብ ሲመጣ አክሰፕት አድርገን የምትመጣው ነገር ነው። እኔ ምንም የማይጠመኝ ደህና ነው። ይሄ ሐሳብ አንተ ለማገባ ይሄ ሐሳብ ምን ማለት ነው? ሶስት አስፈልግ ምንድነው? የሰው ቤት መገባው ምን ሆናችሁ? የሰው ቤት አይደለም የሩታ ቤት ነው። የሩታ ቤት ማለት ደግሞ አንተ ቤት ነው። ስለዚህ ያጋር እንዴ ፍላጎቷን ያያር። ስለዚህ ፍላጎቷ ምን ይሁን እንዴ በግድ ግባ ምናምን ትሉኛላችሁ? አይ ወጣ ልክ ነች እኮ እሷ። እንዴት እንዴ ያለ ፈቃዷ ነው ተሰማጀመር እኮ ነገር ያለው በር ላይ እኮ ነገር ያለው። እሺ እንዴት የሰው ቤት ሊመጣ ይችላል? ስንት እንግዳ ይመጣ። አንተ ያማል እንዴ? የሰው ቤት ምታ የሩታ ቤት አንዴ ይሄ ቤት ገባ። የሩታ ቤት ማለት ያንተ ቤት ነው። ትክክል ነው። ልክ አይደለም። የሩታ ቤት ማለት ያው ልክ ሰማያ እንዴ ለዚህ ማ እንዳጨሁበት ስርዓት ይኑርሽ። ለምትናገረው ነገር ከገባና ግባ። ላንተ ብለኛ ያሉ ነገር ውስጥ የገባና ጀመረ ነው ውጪ ማኖሪ መች ከበረኝ አልኳችሁ እንዴ? እናንተ ናችሁ እኮ ጨቅጭቃችሁ ይጠራችሁ እንዴ? አደ በሽተኛ ነህ እንዴ? ምን ሆናችሁ? በዚህ ልክ እንድትናገሩኝ አልፈልግም። በቃ ሩታንም ብንናገር ምን ትሆናለህ? ብንናገር ምን ታመጣለህ? ቃለኝ እንዴ? ስማ ብንናገር ምን ታመጣለህ? አረዳኝ በቃ እሱ ከቶታ ምን ማታመጣ? አውርታና ነው ብንናገር ምን ታመጣለህ? አይሆንም። ረፉ እግዚአብሔር ረፉ ኖ ሩታ በቃ ይኸውልሽ ካጠገብሽ ሰው ያስፈልግሻል። ስለዚህ ገብቶ ይኖር። ምንድነው አንደኛ ነገር እሱም ራሱ ፍላጎቱ እንዳልሆነ እየነገራችሁ ነው። ፍላጎት የለም። አዎ ፍላጎት የለም። እና ውጣ። ታዲያ እዚህ ምን ታደርጋለህ? ውጣ። እኔ ስላልኩ ትወጣለህ። እኔ ስላልኩ ትወጣለህ። ምን ታመጣለህ? ነግሬያችሁ ነበር ሲጀመር እንደማይሆን ነገር እርታ ከጎንሽ መሆኑን እፈልገዋለሁ። ከሷ ጎን መሆኑን እፈልጋለሁ። እሱ ነው ሻንጣ ይገባል። ምንድነው ሻንጣው ይኖር በቃ ልጅቷን አታስጨንቋት ሜሪ ምን ሆና